ልጁ ቅርሻት ያስቸግረዋል። ልክ ህመም ውስጥ እንደሆነ ሁሉ ያለቅሳል፣ ወደ ላይ ያቀረሸዋል። እርሶም በዚህ ጉዳይ በጣም ተጨንቀዋል። ልጄ ላይ የተፈጠረ ችግር ካለ ብለው በጣም ያስባሉ። ዛሬ በዚህ ቪዲዮ 5 ቀላል የቅርሻት ማስተካከያ መንገዶችን እነግራቸዋለሁ። ወላጆች ጥሩ ነገሩ አብዛኛውን ጊዜ ቅርሻት ቀላል ማስተካከያዎችን በማድረግ ይስተካከላል። ሰላም፣ እንዴት ናችሁ? ዶክተር ታዲዮስ ሙሉጌታ የህፃናት ስፔሻሊስት ሐኪም። ከመጀመራችን በፊት ቅርሻት ብዙ ህፃናት ላይ ይስተዋላል። አብዛኛውን ጊዜ የዚህ ችግር መነሻ ምግብ ከጨጓራ ወደ ላይኛው የምግብ መውረጃ ቱቦ ሲመለስ ነው። አሁን ወደ መፍትሄዎቹ እንሂድ። በአንድ ጊዜ ብዙ መመገብ ያቁሙ። የመጀመሪያውና ብዙ ጊዜ ሰው ችላ የሚለው የቅርሻት መንስኤ በአንዴ ብዙ መመገብ ነው። ብዙ ቤተሰቦች ህፃኑ ሲያለቅስ ርቦት ነው ብለው ያስባሉ። ወላጆች ህፃናት በብዙ ምክንያት ያለቅሳሉ። እንቅልፍ፣ ምቾት ማነስ፣ ሆድ ውስጥ አየር መብዛት፣ እነዚህ ካሉ ማልቀስ ሊያጋጥም ይችላል። ጨጓራ በአንድ ጊዜ ብዙ ከያዘ ይሞላና ወደ ላይ የመመለስ ቻንስ ይኖረዋል። ስለዚህ ምን ማድረግ ይችላሉ? ትንሽ ትንሽ ነገር ግን ቶሎ ቶሎ መመገብ፣ በሚጠባ ሰዓትና ከጠባ በኋላ ማስገሳት፣ ጡጦ እየጠባ ከሆነ የግድ እንዲጨርስ አለማስገደድ። አስታውሱ፣ የህፃናት ጨጓራ በጣም ትንሽ ነው። ስለዚህ ትንሽ ትንሽ መመገብ ጥሩ አማራጭ ነው። ካጠቡ በኋላ ሁልጊዜ ቆም ያድርጉ። ሁለተኛው መፍትሄ በጣም ቀላል ነው፣ ነገር ግን እጅግ ውጤታማ ነው። ካጠቡ በኋላ ሁልጊዜም ከ20 እስከ 30 ደቂቃ ቆም ማድረግ ያስፈልጋል። የመሬት ስበት ወተት ጨጓራ ውስጥ እንዲቆይ ወደ ላይ እንዳይመለስ ያደርገዋል። ደረቶ ላይ አስጠግተው ጠጋ አድርገው ያዙ። ካጠቡ በኋላ በፍጹም ቶሎ አያስተኙ። እሺ ወላጆች፣ ሶስተኛው መፍትሄ ላይ ደርሰናል። እስካሁን ያነሳናቸው መፍትሄዎች ጠቃሚ እንደሆኑ ተስፋ አድርጋለሁ። ሶስተኛውና በጣም አስፈላጊው መፍትሄ ደግሞ የአጠባብ ቴክኒክ ያስተካክሉ። ህፃኑ ጡት የሚጠባ ከሆነ ጡቱን በደንብ መያዙን ያረጋግጡ። ሳያጣድፉ ቶሎ ሳይሆን ተረጋግቶ እንዲጠባ ያድርጉ። ምናልባት የሚጠባው ጡጦ ከሆነ ከጡጦ ቀዳዳ የሚወጣው ወተት የበዛ አለመሆኑን ያረጋግጡ። አንዳንድ ጡጦች የበዛ ወተት ይወጣቸዋል። እንደሱ አይነት ጡጦችን ለሚያቀርሽ ልጅ መጠቀም የለቦት። ብዙ ጊዜ አየር በሚጠቡ ሰዓት ወደ ጨጓራ አብሮ ይገባል። ያ ደግሞ የሆድ መነፋትን፣ ወደ ላይ ማቀርሸትን ያስከስታል። ስለዚህ ጥሩ የአጠባብ ቴክኒክ እነዚህን ችግሮች በሙሉ ይቀርፋል። አጠባቦን ያስተካክሉ። እስቲ ወላጆች ከእናንተ ልምምድ ያጋጠማችሁ ነገር ካለ ኮሜንት ላይ ይጻፉልኝ። በተለይ አዲስ ጀማሪ የሆኑ ወላጆች አሁን ባነሳናቸው ጉዳዮች ይቸገራሉ። ልምዳችሁን አጋሩን፣ ለሌላም ወላጅ ማስተማሪያ ይሆናል። ኦኬ፣ አራተኛው መፍትሄ በደንብ ያስገሱ። ህፃናት በሚጠቡ ሰዓት አየር አብሮ ወደ ጨጓራቸው ይገባል። የገባውም አየር ጨጓራ ውስጥ ግፊት ይፈጥርና ወተቱን ወደ ላይ ይገፋዋል። ስለዚህ ማስገሳትን መሃል ላይ እንዲሁም አጥብተው ከጨረሱ በኋላ መርሳት የለብዎም። ቀላል የማስገሻ ዘዴዎች አሉ። ለምሳሌ ያህል ከትከሻ ወደ ላይ ማድረግ፣ ጭን ላይ ማስቀመጥ፣ አሊያም ጭን ላይ አድርጎ ወደ ታች ማድረግ። አንዳንድ ጊዜ በደንብ ማስገሳት ብዙ ልዩነት ይፈጥራል። ኦኬ ወላጆች፣ አምስተኛው መፍትሄ ወተት አለርጂ ካለ ያጣሩ። እስቲ አሁን ደግሞ ብዙ ወላጆች ስለማያስተውሉት የቅርሻት መንስኤ እናውራ። አንዳንድ ህፃናት የቅርሻታቸው መንስኤ የላም ወተት አለርጂ ሊሆን ይችላል። አብዛኛው የጣሳ ወተት የላም ወተት ይዘት አለው። ምንም እንኳን ብዙ ነገሮች ተስተካክለው ወይም ሞዲፋይድ ሆኖ የጣሳ ወተት ውስጥ ቢገኝም እስቲል ግን የላም ወተት ይዘት አለው። ስለዚህ እነዚህን ምልክቶች ይመልከቱ። ተደጋጋሚ ቅርሻት ኖሮ ካካ ውስጥ ደም ወይም ንፍጥ የቀላቀለው ነገር ካለ፣ በቂ ኪሎ አለመጨመር፣ ተደጋጋሚ ማስመለስ፣ የቆዳ አለርጂ ወይም ኤግዜማ፣ እነዚህን ምልክቶች የሚያስተውሉ ከሆነ ሐኪም ያማክሩ። አንዳንድ ህፃናት
የጣሳ ወተት ሲቀየር ወይም ሲስተካከል የቅርሻታቸው ሁኔታ ለውጥ ሊያሳይ ይችላል። ብዙ ጊዜ ቅርሻት ሕፃናትን ለከፋ አደጋ ባያጋልጥም እንደ ወላጅ ግን እነዚህን የአደጋ ጊዜ ምልክቶች ማወቅ ያስፈልጋል። ኪሎ አለመጨመር፣ ተደጋጋሚ ማስመለስ፣ በኃይል የሚወረወር ትውኪያ፣ ደም የቀላቀለው ወይም ሐሞት የመሰለ ማስመለስ፣ መጥባት አለመፈለግ፣ ለመተንፈስ መቸገር፣ ከፍተኛ የሆነ ድካም። እነዚህን ምልክቶች ከቅርሻት ጋር የሚያስተውሉ ከሆነ የግድ የሐኪም ምርመራ ያስፈልጋል። ኦኬ ወላጆች፣ 5ቱን የቅርሻት መፍትሄዎች ላስታውሳችሁ። በአንድ ጊዜ ብዙ አለመመገብ፣ ካጠቡ በኋላ ቆም ማድረግ፣ የአጠባብ ቴክኒክን ማስተካከል፣ ብዙ ጊዜ ማስገሳት፣ የላም ወተት አለርጂን መጠርጠር። ወላጆች ጥሩ ዜና፣ አብዛኛው ሕፃናት ከ1 ዓመት እስከ 1 ዓመት ከ6 ወር ባለው ጊዜ ውስጥ ቅርሻት ይተዋቸዋል። ኦኬ ወላጆች፣ እናንተስ የትኛውን ሐሳብ ወደዳችሁት? በቅርሻት ጉዳይ ያጋጠማችሁ ችግር ካለ ኮሜንት ላይ አሳውቁኝ። በተቻለኝ አቅም መፍትሄውን እጠቁማችኋለሁ። ሐሳቦቹን ከወደዳችኋቸው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ለብዙ ቤተሰቦች ሊጠቅም ስለሚችል ያጋሩ። ጤና ይስጥልኝ። ስለተከታተላችሁኝ አመሰግናለሁ።